ሰዎች ከስሜታቸው የሚሸሹት በሶስት መንገድ ነው። ከዚህ በፊት ማውርተናል። ሶስተኛው ግን ቁጭ ብለህ ምንድነው ማድረግ የምትፈልገው? ዲሳይድ። ቅድም እንደነገርኩ የዚህ ዓለም ትልቁ ሸክም በሰዎች ትከሻ ላይ እንደ ቶን የሚከብድ ነገር ምንድነው ብትለኝ ያልተወሰኑ የህይወት ነገሮች ናቸው። በጣም ብዙ ኢንዲሲዥኖች አሉ በሰው ህይወት ውስጥ። እነዚህ ያልተወሰኑ ነገሮች እንደ ሸክም ነው የሚሰሙ። ጠቅላላውን ሜሞሪህን ነው የሚይዙት። ስለዚህ ሌላ ነገር ለመፍጠር እንትን አይሰጡህም ማለት ነው። አላገባህም ይመስለኛል። አሁን ምን ማለት መሰለህ፣ አሁን ኢትዮጵያ ውስጥ 20 ሚሊዮን ለጋብቻ የደረሱ ሴቶች ካሉ 20 ሚሊዮን ሰዎች ፖቴንሻሊ አቬይለብል ናቸው ለአንተ። ፖቴንሻሊ አንዷ ስትመርጥ 19 ሚሊዮን 999,999 አርጎን አለቀ ማለት ነው። አንድ ስትመርጥ ሁልጊዜ አብዛኛው ነገር መንገድ ይለቃል። ሰዎች አንድ ነገር ባለመምረጥ እድሉን የያዙት ይመስላቸዋል። ግን እድሉን ይዘ ካልመረጥክ ላም አለኝ በሰማይ አይነት ነገር ነው የሚሆነው። ሁሉም አቬይለብል ይመስላል፣ ግን ሁሉም አቬይለብል አይደለም። ስለዚህ ትወስናለህ። ቁጭ ብለህ ትወስናለህ ማለት ምን ማለት ነው? ኦኬ ይሄንኑ ህይወት ልቀጥል ወይስ እኔ ይሄንን ነው ራሴን የጠየቁት ነው ወይስ የሆንኩትን ልሁን? ጎዳና ላይ መውደቅም ቢሆን ለሚ ዱ ኢት ካልክ በእግርህ ከመገናኛ እስከ ሰሚት ድረስ መሄድ ሊያስፈልግ ይችላል። ያውም ሳታማረር ደስ እያለ። ሌሎችም በጣም ብዙ ነገሮች አሉ በነገራችን ላይ እዚህ ውስጥ ቅር የሚሉ ምን ሆኜ ነው እንደዚህ የሆንኩት እንድትል የሚያደርጉ በጣም ብዙ ነገሮች ይኖራሉ። የሚመጣውን ዘመን በደንብ አድርገህ ካየኸው ግን ሌት ኢት ቢ። ቆይ ይኸውልህ ተራ ሆኖ መኖርም ዋጋ ያስከፍላል። ከተራነት ህይወት ለመውጣትም ዋጋ ትከፍላለህ። አንተን የምትመርጠው ማለት